እኔ ልጆቹን ብያለሁ ተው ማአዚ በዚህ ነገር ብቻ አይደለም ሀቡ ይኸው አሁን ማአዚ እንዴት እንደሚናገሯት እኔ አውቀዋለሁ ሀቡዬ የቲክቶክን ባህሪ ብያለሁ የምለው ደግሞ ለኢክራም ለምናምን አይደለም እነሱ በምንም አይነት ጉዳይ አትናገሩ እናንተ ስለዚህ ሀቡ በምንም አይነት ጉዳይ በማንም ምክንያቱም እኔ ሰው ሳጣ ሲቸግረኝ የሚቆምልኝ ስፈልግ ጥሪ እጠራለሁ ተረዳሽኝ ሀቡ ከዛ ውጪ እኔ በተጨቃጨኩ ቁጥር እነዚህ ልጆች ጥልቅ ብለው አይችሉትም ብያለሁ ይሄ ደግሞ እንደ ሂዩማኒቲ እኔ የሚሰማኝ ስሜት አለ እኔ ፌመስ ነኝ ይሰደባለሁ ረገጣለሁ ባሌ እኔ ዋቴቨር አሁን ቅድም ያለችው ባልገስታ ዋቴ ምንም ነገር እኔ የሚሰብረኝ ነገር የለም ሀቡ አልሰበርምም እነዚህ ሰዎች ግን ሀራም ተረዳሽ ብያለሁ እናንተ እኔ ጠንካራ ነኝ እቋቋመዋለሁ እችለዋለሁ ነው በቃ ያው ኮሜንታተሮች እንገሩሽ እኔ አልዋሽ ያው ቪዲዮ አለ እኮ አይደል ቆይ ኢክራም ስለማታውቅ ላሰማት እሱና ሌላ ክሽን ይመጫሽ ማዚ ማርያምን ሳሪ እንደዚህ ሆንኩ ስትልበት ስራዋን እርግፍ አርጋትታ ነው እየሮጠች የምትመጣው። አረ በጣም ምስኪን ሰው ናት ማሪ የዳረች እኔ ለምሳሌ ድራኛ ያለች ጊዜ አሩሳለች ሴቶች ራስ ጀምር ስራ ብራይናት በሉ መናገር ያለብንን ነገር እንናገር እንዴ ሁሌ አሩሳኛለች ሁለቱንም ልጆችን ስወልድ ታዲያ ምን ሆነ መጥፎነቷ እሺ ከዛ ደግሞ በዙሪያ ያሉትን ሰዎች ስትረዳ ነው የማየው እኛ እኮ እናንተ ስምራት እኮ አትልም እኔ በቃ አለው እናንተ ልጆች አሳደጊ ናችሁ ነው የምትለው ምንድን ነው እኔ ታራቸው አንድ ቀን ነው ጥቅማ የሚያውቁት እነሱ ሁሌ በቃችሁ ገማ ስልስተሽም እንዴ ተመስቻለሁ ለወጣሉ ጎበዝ ናት እኔ ማዚ በዚህ ነገር ውስጥ ሁሉ ታዩኛ የጓደኝነት ምናምን ብለሽ ትይዋለሽ ሪም ጎልድ ያደረገችው ነገር ማንም ሊረሳ አይገባም ማንም ገባሽ ማንም ሰው በቃ አለቅ ከሪም በጣም ብዙ ነገር ዋጋ ከፍላለች ብዙ ነገር ከስራ ጀምሮ እዚህ የሪም ኢቨን ይገባሽ ሪም በጣም ማርያም ሪም እኔ እንጃ ብቻቴ ነው ሪም ግን ለዛሬ አንድ ሰታት ሊኖርብሽ እኮ አልኩሽ እንደዚህ አልከራከርም አዲ አሁን ቆይ ችግሩ ምንድን ነው እኔ በጣም የሚገርመኝ ነገር ችግሩ ምንድን ነው የተፈጠረው ነገር ይወቁት ምኑን ትጅና ይወቁት ምኑን ይወቁት የሚፈልጉትን ነገር ምን አገባኝ ስለዚህ ይኸው ሳሪ ተው ብላ ስታስቆማቸው እናንተ ተሰድቤ ሲያምሩ ነው እንዴ ተው ምትዩ እኔ ተሰድቤ ክብሬ ተነርድድ ካረጉኝ በኋላ ታይ እዚህ ሳሪ የሚነካውን ነገር ስትናገር ሳራ አልነበረችም እኔ ያለ ቪዲዮ ላይ ብቻዋን ሆና ስክሪን ሪከርደር ያንቺን ፎቶ ለጥፋ ይሄ ከወንድ እየተሸጋገራችሁ ምናምን ብራችሁ በወንድ ጨርሳችሁ ምናምን አቡ እሷ ስትሰደብ እኔ አልነበርኩም አቡ እኔ የለውም እኔ ተኝቼ ነበረ የለችም እኔ ተኝቼ ነበረ በጣም ነው እንዴ እንትን የምትዩ እኔ የገባሁት አቡ በኋላ ተኝቼ ስነሳ እንትን ብለው ሳያቸው አረ በፈጠራችሁ እናንተ ሰዎች ውጡ ለምንድን ነው ዝም በሉ ምትይን ምናምን ብለው ራሱ ሲጮሁባት አለ ሪከርዱ ላይ እና አንቺን ሲናገሩሽ እነሱ ሳሪ በሌለችበት ነው የተናገሩት በሌለችበት ደግሞ እንዴት ማስቆም ትችላለች ሳትኖር እና እነሱ በቃ ጨርሰናል ሳ እነሱ ለተናገሩት ነገር ሳሪ ኃላፊነት አትወስድም አሁን ባለሽበት አንዴ ሪከርድ ኃላፊነት አልወስድም ለሚናገሩት ነገር እኔ ኃላፊነት አልወስድም የለሁበትማ አይመለከተኝም አቡ ችግር የለም አሁንም እነሱ ቢናገሩም ባይናገሩም አቡዬ ልንገርሽ እኔ ተሰምቶኝ ሳይሆን አድናቂዎች ወዳጆች አይተሻል አንቺም ራሱ ሳሪ የምትፈልጊው ነገር ካለ ምናምን ብለሽኛል ጀስት እንደዛ ክሊር እንዲሆንላቸው እንጂ እኔ ኃላፊነት የሚወስድልኝ ሰው ሆኜ ተሸከሙልኝ የምል ሴት አይደለሁም አቡ በጣም ጠንካራ ነኝ ጎበዝ ነኝ ራሴን ዲፌት ማድረግ እችላለሁ ስለዚህ አያስጨንቅኝ ግን ስለዚህ አሁን እኔ ኢክራምን መጠየቅ የምፈልገው ነገር አለ እነሱ ሪከርድ እንዲያደርጉልኝ ስለምፈልግ ነው ሪከርድ አድርጉልን ጋይስ
ኢክሩዬ እኔ ለአንቺ መጠየቅ የምፈልገው ነገር በሳራ መተት ተደርጎብኛል ብለሽ ታስቢያለሽ? አይሰማም ማሪ። አላስብም ሀቡዬ በፍጹም። እሺ ሳራ እኔ ኢትዮጵያ ከገባው ጊዜ ጀምሮ ምንም አልረዳችኝም ብለሽ ውስጥሽ ያስባል? ኦኬ እኔ ጋር ሳሪ የላከችልኝን ደረሰኞች ደምሬ እስካሁን ድረስ በ2 ዓመት ውስጥ ሳሪ በጌምም ሆነ በካሽ ከሰዎችም ሰብስባ ከኪሷ አንድ ላይ 262,000 ብር ደረሰኝ ልካልኛለች። በ2 ጊዜ ጌም እና በተለያየ ጊዜ ካሽ። ስለዚህ ይሄ በቂ አይደለም እንደ አንድ ጓደኛ በ2 ዓመት ውስጥ ያገዘችው ብለሽ ታስቢያለሽ? አላስብም ብዬም አላውቅም። ሁሌ እኮ ሰፖርት እኔ ናት እላለሁ። አትናገሩ እዚህ ውስጥ የለችም እላለሁ። አንቺ ሀቡ ብዙ ጓደኞች ሊኖርሽ ይችላሉ። ስለ ጓደኛ በተነሳ ቁጥር ሳራን ይመለከታል እንዴ? ስሟ እስካልተጠራ ድረስ አይመለከትም። ስሟን እየጠሩ ፎቶዋን እየለጠፉ እኮ ነው ቪዲዮ አቡ ስሜ እየተጠራ ይሉኛል እኮ። ሳራ አይደለችም ሀብት አይደለችም ጓደኛዬ እላለሁ እኮ። ይሄ እኮ ግልጽ ነገር ነው። ስሜ እየተጠራ አቡ ከዚህ እስኪ አቡ የተሰሩትን ቪዲዮ ሁሉ በተለይ የምትባል ልጅ እኮ ልጇን ሳይቀረግማ ነው የደረሰ ልጅ ላይ ሱመያን ታያታለች። ደግሞ አንድዳለች አቡ አንድዳለች እሷ ራሱ አቡ በጣም በቃ እንዴት ልበልሽ አነጋገሯ እኔ ከምን ስለማልቆጥራቸው ነው እንጂ አቡ ይሄ ጥቃቅን ምናምን ተይው ይሄ ዝም ብሎ ምናምን ይሄ እሷ ስታወራ ወይ እኔ ሳወራ ምናምን ዲፌንድ የሚያደርግ እኔ እንደውም ሰሞኑን አውርቼ አላውቅም ስለ ኢክሩ። ምክንያቱም የነበረብኝ ነገር ሌላ ስላለ አውርቼ እና ኢክሩዬ ከቻልሽ አንቺ ነገ ቪዲዮ ሰርተሽ ለአንቺ ተከታዮች ብታሳወቂ ከሳሪ ጋር ምንም አይነት ችግር እንደሌለብሽ በ2 ዓመት ውስጥ የቻለችውን እንዳገዘችሽ እና እሷ መተት እንዳላሰራችብሽ ኬት አምጥተው እንደሚያወሩ አንቺ እንደማታውቂ ቪዲዮ ብያለሁ። ይሄ እኮ ነገር ማባባስ እንጂ ነገር የሚያረጋጋው ነገር አሁን 4,000 ሰው በቂ ነው። ሳራ እኔ ላይ እንዲያንን ነገር አድርጋለች ብዬ አላምንም፣ አላስብም። እኔን ተውኝ። የሚያገናኘን ነገር የለም ካሁን በኋላ። ሰው የፈለገውን ይበል፣ እኔ የለሁበትም። ሰው የፈለገው ይስደብ ኢክራምን፣ አያገባትም፣ አያገባኝም። ገብቶሻል? ሰው የፈለገውን ይበል። ከዚህ እኔ ቪዲዮ ሰራው አልሰራው ምንም የሚቀይረው ነገር የለም። ሀቡ ከዚህ በፊት እኮ ገብቼ እንዲያታርጉ የለችበትም ብያለሁ። እሷን ባለችበት ወተሽ አቡ ቪዲዮም አያስፈልገኝም። አቡዬ በጣም ነው የማመሰግነው። እዚህ ይስጥልኝ፣ እግዚአብሔር ያክብርልኝ። ታረቁ፣ ይቅር ተባባሉ፣ ተታርቀናል። እኔ ለተፈጠረው ነገር በጣም ቀላል ነገር ነው። ገብቶሻል? ከዚህ ነገር ለሆነው ነገር ለተፈጠረው ነገር ለሆነው ነገር እኔ በራሴ በኢክራም በኩል ኤቭሪዋን የሰሩትን ቪዲዮ ይቅር ብያቸዋለሁ፣ እሷንም ጨምሬ። ከዛ ውጭ አቡ ምንም ነገር የሚያገናኘኝ ነገር የለም። ምክንያቱም አቡ ምን ብዬ ንገርሽ፣ አንድ ሰው የማዘንሽ፣ የማልቀስሽ፣ የመከፋትሽ መንስኤ ከሆነ መራቅ ነው ያለብሽ። እኔ ኢክራምን የማሳዝን ከሆነ የማስከፋ ከሆነ በህዝብ ዘንድ እኔ ጥሩ ጓደኛ ካልሆንኩኝ አያስፈልግም ነገር ግን ማንኛውም ሰው ላደረገኝ ነገር ሁሉ በኢክራም ዙሪያ ለሰራው ሁሉ ይቅር ብያለሁ፣ አመሰግናለሁ። አቡ ግን አንቺ አሁንም ጓደኝነት መሆን እኮ ግዴታ አይደለም፣ ግን አትሊስት ጓደኛ ድጋሚ መሆን አያስፈልግም። አመሰግናለሁ አቡዬ። 500 ምናምን ሺህ ብር ያው እኔ በአንድም በሌላም ሰበብ አቡ ወላ በጌም የሚሆን በካሽም ከሰው ሰብስበሽ ሁሉንም ደምሬ ነው ይሄ ደረሰኞቹን እንዳለ ደምሬ ራሷ ኢክራም ተነገረችኝ። የጌሙ 70,000 ጋር 274,000 የጌሙ 2 ጊዜ ጌም፣ አንድ ጊዜ 274,000 አንድ ጊዜ 70,000 እንደገና 50,000 አንቺ ደግሞ ሰብስበሽ ደግሞ ከግሩፓችሁ ከነ ሀይሚ ማዚ ምናምን አዋጣችሁ ደግሞ 50,000 እንደገና ደግሞ 43,000 ደግሞ አንቺ ጌሙ ላይ አንበሳ ከሚሰጣትና ቲክቶክ ከቆርጦ ግማሽ ከሚደርሳት ብለሽ ሙሉ ያንበሳውን ከራስሽ ያስገባሽ እንደገና 10,000 ሁሉንም ከእንግሊዝ ደግሞ የሆነ ሰው ያስገባውን 30,000 50,000 ሶሪ 30,000 እያንዳንዱ እኔ ደረሰኝ አይቼ ደረሰኙን ደብተር ላይ ጽፌ ካልኩሌት ያደረኩት ነው። ሳሪ በ2 ዓመት ውስጥ ኢክሩን ይሄን እናገዛለች። እንደ አንድ ግለሰብ ጓደኛ ያቅማን አድርጋለች። ግን እስቲ የብር ብቻ እኮ ግን አይደለም ሳቡ
በሀሳብ ራሱ ማገዝ በምክርም ተጎኗል ነገር አይደለም። አቡ ከብር በላይ አይደለም ካላችሁ በቃ እንግዲህ እኔ ብቁ ጓደኛ ስላልሆንኩኝ ችግር የለውም ሌላ ጓደኛ ፈልጉላት ለኢክራም እኔ ብቁ ካልሆንኩ ነው እያለች ያለችው። በተረፈ ደግሞ እኔ በኢክራም ጉዳይ ደግሞ ለሰደባችሁኝ ሁሉ እናንተ ይቅርታ ሳትጠይቁኝ እኔ ይቅር ብያችኋለሁ ለፈጣሪ ሰጥቼዋለሁ ብላለች። ጓደኛ መሆን ግዴታ አይደለም፣ ግን ይቅር ተባባሉ። አንቺም ቂም እንዳትይዥ በኢክራም ኢክራም በአንቺ ቂም እንዳትይዝ በቃ ውስጣችሁ ሰላም ሆኖ እንዴ በጣም ብዙ ሰዎች እኮ ጓደኛሞች ሆነን ከተለያየን በኋላ በቃ ሩቅ ሆነን ያለን ሰዎች አለን። ግዴታ አይደለም ድጋሚ ጓደኛ መሆን ድጋሚ ባትፈልጉም በድጋሚ ሶሻል ሚዲያ ላይ ኢክራም እና ሳራ እየተባለ ሳራ መቀጥቀጥ ኢክራም መቀጥቀጥ የለባትም። በእርግጥ ኢክራም ለማኝ ተባልኩ ነው። ለማኝ ስባል ለምን ሳራ ዝም አለች ነው። እኔም ራሱ ለማኝ ነኝ እኮ ለማኝ ይባላለሁ። አበባ ሙሉልኝ እያልኩ ለምናለሁ አይደል? ጌም ስጫወት ለማኝ የአበባ ለማኝ ይባላለሁ። ሁላችንም ቲክቶክ ላይ ያለን ሰዎች የፎሎወር ለማኝ አለ፣ የጊፍት ለማኝ አለ፣ የቪው ለማኝ አለ፣ የካሽ ለማኝ አለ። ሁላችንም ለማኞች ነን። ዞሮ ዞሮ ኮመንታተሮች ብቻ ናችሁ ለማኝ ያልሆናችሁት። እናንተ ለማየት መዝናናት ነው የምትመጡት። አቡዬ ለአድናቂዎቼ ለወዳጆቼ በድጋሚ እዚሁ 25,000 ሰው ስላለ ልናገር አመሰግናለሁ። በድጋሚ ሀቡ ምንም አይነት ነገር ቢሆን እኔ በምናገረው ነገር በኢክራም ዙሪያ ያው ከዚህ በኋላ ባለው ነገር እንዳይከፋችሁ ምንም አይነት ነገር እኔ ቢነገርም አያመኝም፣ አይከፋኝም። አመሰግናለሁ ከጎኔ ለቆማችሁ፣ ሀቅ እንዳለ ላወጣችሁ። ሀቡ ቤትሽን ከፍተሽ ሀቅሽ ይውጣ ብለሽ ስላልሽኝ ታሜን አመሰግናለሁ። እባክሽ ሀቡ ከቻልሽ ሚስ አንደርስታንዲንግ የተፈጠረውን ማዕዚን እና ቱቱን አስታርቂልን። በጣም ቴንኪ አቡበትና ጓደኞች ለአንቺ ብለው አይደለ የተጣሉት። ስለዚህ አንቺ ጠርተሽ እዚህ ጋር ታርቀው ነው በሰላም ነው ያለው። እሺ ሃይሚና ቱቱን ጥሪያቸውና ሃይሚን ትመጣለች፣ ቱቱም ትመጣለች። አዎ ጥሪያቸውና ይምጡና ታርቀው ሁሉ አሁን ነው ሰማው ማለት ነው። ጠራሽ ሁለቱ እንጂ ያቺ እንዳለ